ስለ መንፈሳዊነት ነው። መንፈሳዊነት ለብዙዎች መዘመር መቻል፣ መስበክ መቻል፣ ትንቢት ማምጣት መቻል፣ መጸለይ መቻል፣ ቸርች መምጣት መቻል፣ አስራት መስጠት መቻል እንዲህ አይነት ሰው ከሆነ ሰውየው መንፈሳዊ ነው ብሎ ሰው ያስባል። ነገር ግን መጽሐፍ ቅዱስ መንፈሳዊነትን እንዲህ አይደለም የሚተረጉመው። መንፈሳዊነት ሰው አስራትም እየሰጠ እግዚአብሔርን የማያውቅ ሊሆን ይችላል። ሰው እግዚአብሔርን አውቆ ገና ሕፃን ሊሆን ይችላል፣ መንፈሳዊ ላይሆን ይችላል። ብዙዎች ከመጸለይ ከቻሉ ማገልገል ከቻሉ መንፈሳዊ ሆኑ ይመስላቸዋል። እውነተኛ መንፈሳዊነት ግን ጥልቅ ነው። እሱን እየተነጋገርን ነበር። ብዙዎች ተሸውደዋል። መጽሐፍ ቅዱስ ላይ ፈሪሳውያንን ስታዩዋቸው መሪዎች ነበሩ፣ በሙሴ ወንበር ላይ የተቀመጡ፣ ተገዙላቸው፣ ስሟቸው ብሏል ኢየሱስ። ነገር ግን እንደነሱ አትሁኑ አታድርጉ ደግሞ ይላል። ቀጥሎ እነዚህ ሰዎች ገሃነም ትገባላችሁ ይላቸዋል። ታዘዟቸው እያለ ምንታዘዝላቸውን ሰዎች መሪዎችን ገሃነም ይገባሉ ይላል። ሰው የቤተ ክርስቲያን መሪ፣ የእግዚአብሔር ስራ መሪ፣ የአገልግሎት መሪ ሆኖ ገሃነም ይገባል። መጽሐፍ ቅዱስ ላይ በስምህ ትንቢት ተናገርን፣ በስምህ አጋንንት አወጣን፣ በስምህ ብዙ ትንቢት ታምር አረግን እያሉት ኢየሱስ አላቃችሁም ይላቸው። ዘንድሮ መንፈሳዊነት ሰው ተደባልቆበታል። መንፈሳዊነትና ትንቢት ማምጣት መቻል አንድ አይደለም። መንፈሳዊነትና ሰባኪ መሆን አንድ አይደለም። መጽሐፍ ቅዱስ ስለ ፈሪሳውያን ሲናገር በባህር በደረቅ ለማሳመን ትሮጣላችሁ ይላቸዋል። ባገኛችሁት ጊዜ ግን ከናንተ ይልቅ የገሃነም ልጅ ታረጉታላችሁ ይላል። ለማሳመን የሚለው ሰይጣንን ለማሳመን ሳይሆን ስለ እግዚአብሔር ነው የሚሰብኩት፣ ግን የገሃነም ልጅ ያረጋል። ሰው መጽሐፍ ቅዱስ ከፍቶ የገሃነም ልጅ ያረጋል። በመጥቀስ ደረጃ በመስበክ ደረጃ ሰይጣን ራሱ ዲያብሎስ ራሱ ለኢየሱስ ጠቅሶለታል ተብሎ ተጽፏል ብሎ ጠቅሶል። እግርህን ከመሰናከል መላእክቱን ይልካል እግርህን ከመሰናከል ሃሌሉያ ሊያስብላችሁ ይችላል። ሰይጣን ራሱ እየሰበከ ይጠብቃል። አሜን ነው ሊያስብል ይችላል። ሰይጣን ችግር የለበትም። በዚህ በስብከት ችግር የለበትም። በቸርች ግርግር ችግር የለበትም ዲያብሎስ። ጳውሎስ ከኔ በኋላ ይላል ለመንጋው የማይራሩ ይመጣሉአል። ያ ማለት ጳውሎስ ቸርች ውስጥ ሌላ አገልጋይ ይመጣል። ለመንጋ የማይራራ ሐዋርያ የሚባል ነብይ የሚባል ለመንጋ የማይራራ አገልጋይ የሆነ የዲያብሎስ ልጆች ይላቸዋል። መንፈሳዊነት ከፕሮግራም ጋር አይደለም። ዋናው ፕሮግራም መካፈላችን፣ መጸለይ መቻላችን፣ አገልግሎት መቻል፣ ኳየር መሆን፣ ዘማሪ መሆን፣ ነብይ መሆን፣ ጸሎት መጸለይ አይደለም። መንፈሳዊነት እንደዛ አይደለም። መንፈሳዊነት ከዛ ጥልቅ ሐሳብ ነው። ይሄንን ተነጋግረን ይሄን ለመረዳት የሰው ሁለንተና ምን እንደሆነ መረዳት ያስፈልጋል። ስለ ራሳችሁ ማንነታችሁን በደንብ ግልጽ አድርጎ መረዳት ያስፈልጋል። ሰው መጽሐፍ ቅዱስ ሲናገር ጳውሎስ ነፍሳችሁን፣ መንፈሳችሁን፣ ስጋችሁን ይቀድስ ይላል። ያ ማለት የሰው ሁለንተናው መንፈስ፣ ነፍስ፣ ስጋ ነው ማለት ነው። አንድ ሰው ሁለንተናው ነፍስ፣ መንፈስ፣ ስጋ ነው ማለት ነው። ሰው ስጋ ብቻ አይደለም፣ መንፈስ ብቻም አይደለም፣ ነፍስ ብቻም አይደለም። የሰው ሁለንተናው ሰው ሲባል መንፈስ፣ ነፍስና ስጋ ነው ማለት ነው። እና ይሄንን ማንነት በደንብ ለይቶ መረዳት ያስፈልጋል፣ መንፈሳዊነት ምን እንደሆነ ለመረዳት ማለት ነው። ስለዚህ ባለፈው ሳምንት የሰው ልጅ በብሉይ ኪዳን የሰው ልጅ ምሳሌ ቤተ መቅደሱ ነው ብያችኋለሁ። በብሉይ ኪዳን የነበረው የእግዚአብሔር ቤተ መቅደስ የሰው ልጅ ምሳሌ ነው። ምክንያቱም በአዲስ ኪዳን እናንተ የማ ቤተ መቅደስ ናችሁ ይላል። የእግዚአብሔር ቤተ መቅደስ ናችሁ፣ መንፈስ ቅዱስ በእናንተ እንደሚኖር አታውቁም ምን ይላል። ስለዚህ አሁን ቤተ መቅደስ የእግዚአብሔር ማን ነው? ሰዎች ናቸው። ስለዚህ ቤተ መቅደሱ በብሉይ ኪዳን ምን ይመስላል? የውጪ ክፍል አለው። የአሕዛብ አደባባይ የሚባል አለ፣ የውጪ ክፍል አለው። ከዛ ደግሞ ቅድስት የሚባል አለው። ከዛ ደግሞ ቅድስተ ቅዱሳን የሚባል አለ። 3 ክፍሎች አሉት ቤተ መቅደስ። ልክ እንደዚሁ የሰው ልጅ ከውጭኛው ክፍል ምን ይባላል ብለናል?
ስጋ ወይንም አካላችሁ የቤተ መቅደሱ የውጨኛው ክፍል ነው። ከዛ ደግሞ ምን አለ? ቅድስት የምትባል ነፍሳችሁ ያንን ይወክላል። ቅድስተ ቅዱሳን የሚባለውን ደግሞ ማን ነው የሚወክለው? መንፈሳችሁ ይወክላል ብለናል። ስለ ስጋ ማየት ጀመርን። ባለፈው ሳምንት ስለ ስጋ ስናይ ነበረ። በስጋ ጉዳይ ላይ ስጋ በመጽሐፍ ቅዱስ ላይ ሁለት አይነት ስሞች አሉት። አንደኛው ከውጪ ያለውን አካል የሚወክል ስም ነው። ውጪ ይሄ ሰውነታችሁን ይሄን አካል ስጋ ይላል መጽሐፍ ቅዱስ። ሌላኛው ደግሞ የዚህ አካል ባህሪውን ማንነቱን ስጋ ብሎ ይጠራዋል። በዋነኛነት ቤተ መቅደስ የተባለው ይሄ አካላችን ነው። ይሄ አካላችን ነው። ነገር ግን በዚህ አካል ላይ ምን አይነት መንፈስ አለ? ከዲያብሎስ የተጠቃ ከእግዚአብሔር ማንነት የወጣ የስጋ ባህሪ የሞተ ባህሪ አለ። ያንን ስጋ ምን እንደሆነ ስናይ ነበር። መጽሐፍ ቅዱስ ሲናገር ግን ይሄ አካላችን አሁን ግን የማ አይደለም ይላል። ክርስቶስ ከሞተ በኋላ ከተነሳ በኋላ ምን አድርጎታል? ገዝቶታል ይላል። ከዛ ከጨለማ ማንነት ምን አድርጎታል? ዋሽቶ ወስዶ የማ አድርጎታል? የራሱ አሁን የናንተ አይደለም። የምትፈልጉትን ልታደርጉበት አትችሉ። እግዚአብሔር የተመሰገነ ይሁን። ዛሬ ግን መንፈስ የሚለውን ሐሳብ እናያለን። ባለፈው ስለ ስጋ ነው ያየነው እና መንፈሳዊነት በዋነኛነት በመንፈስ መኖር መመላለስ ነው። መንፈሳዊ የሚባለው አንድ ሰው በምን መኖር ሲጀምር ነው? በመንፈስ መንቀሳቀስ ሲጀምር፣ በመንፈስ መመላለስ ሲጀምር፣ እንደ መንፈስ ፈቃድ መመላለስ፣ ከመንፈስ ጋር አብሮ መሄድ፣ በመንፈስ መጸለይ፣ በመንፈስ ማሰብ፣ በመንፈስ መናገር፣ በመንፈስ መስራት፣ በመንፈስ ማምለክ፣ በመንፈስ ማገልገል፣ የሚያደርገው ነገር ሁሉ በምንድን ነው? በመንፈስ ነው። መንፈሳዊ ሰው ይሄንን ምን ማለት እንደሆነ ነው ዛሬ የምናየው። በመጀመሪያ መንፈስ ምንድን ነው? ይሄን እንድንረዳ መጀመሪያ መተርጎም ያለብን መንፈስ ስንል ምን ማለት ነው? መንፈስ ማለት ምን ማለት ነው? በብሉይ ኪዳን ላይ በዕብራይስጥ ሩህ ይላል መንፈስ የሚለውን ቃል ምን ማለት ነው? ንፋስ ወይንም እስትንፋስ ማለት ነው። መንፈስ ማለት ሊትራል ወይንም ቀጥተኛ ትርጉሙ መንፈስ ሲባል መጽሐፍ ቅዱስ ላይ ቀጥተኛ ትርጉሙ የቋንቋው ትርጉም ንፋስ ማለት ወይንም ደግሞ እስትንፋስ ማለት ነው። ቀጥተኛ ትርጉሙ ለምን እንደተባለ በኋላ ላይ ማየት እንችላለን። በአዲስ ኪዳንም በግሪክ ቋንቋ ኒዮማ ይባላል። ኒዮማ ማለት ተመሳሳይ ትርጉም ንፋስ ወይንም እስትንፋስ ማለት ነው። ስለዚህ በአዲስ ኪዳንም በብሉይ ኪዳንም ተመሳሳይ ትርጉም ነው ያለው ማለት ነው። ምን ይባላል? ንፋስ ለማለት ወይንም እስትንፋስ ለማለት ነው መንፈስ የሚባል የነበረው። ይሄ ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንድነው ይላል? መንፈስ ነው ይላል። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አትደነቅ። ንፋስ ወደሚወደው ምን ይሆናል? ይነፍሳል፣ ድምጹንም ትሰማለህ፣ ነገር ግን ከወዴት እንደወጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ከምን ጋር ያመሳስለዋል? መንፈስ የሚለውን ቃል ከንፋስ ጋር፣ የመንፈስ ባህሪን ከንፋስ ጋር ያመሳስለዋል። በአጠቃላይ ግን መንፈስ የሚለው ሐሳብ ለማሳየት የሚፈልገው ሐሳብ ምንድነው? የማይዳሰስ የማይጨበጥ ነገር ግን በተግባር ስራውን የምታዩት ከሆነ ይሄ ምን ይባላል? መንፈስ። ስራውን ታዩታላችሁ፣ ፍሬውን ታዩታላችሁ፣ ተጽዕኖውን ታዩታላችሁ። ነገር ግን በአካል ምን አታደርጉትም? መዳሰስ መጨበጥ አትችሉ። እነዚህን የሚወክል ማንኛውም ነገር ምን ተብሎ ይጠራል?
መንፈስ ተብሎ ይጠራል። ለዛ ነው ንፋስም ሲነፍስ ንፋስ ይሄ ነው ማለት አትችሉ። ግን ምኑን ታያላችሁ? ንፋስ እንዳለ የምታውቁት በምንድን ነው? ምን ሲሆን ነው የምታውቁት? ዛፍ ምን ይሆናል? ዛፉ ንፋስ አይደለም። ነገር ግን ዛፉ ላይ የምን ተጽዕኖ እንዳለ ታያላችሁ? የንፋስ ተጽዕኖ እንዳለ ሲንቀሳቀስ ታያል። መንፈስ ማለት እንደዚህ። መንፈስ የሚባለው በቀጥተኛ ትርጉም ንፋስ ወይ እስትንፋስ ማለት ነው። ነገር ግን ንፋስ ወይ እስትንፋስ ማለት ብቻ አይደለም። መንፈስ ማለት በመጽሐፍ ቅዱስ ላይ የሰው አስተሳሰብም መንፈስ ነው። የሰው አስተሳሰብንም መጽሐፍ ቅዱስ መንፈስ ብሎ ነው የሚጠራው። አታዩትም፣ አትጨብጡትም፣ አትዳስሱትም። ነገር ግን ምኑን ታያላችሁ? ተጽዕኖውን። ያ ምን ተብሎ ይጠራል? መጽሐፍ መንፈስ ጋር ይገናኛል። ስሜታችሁንም መጽሐፍ ቅዱስ አንዳንዴ መንፈስ ይለዋል። ስሜታችሁን፣ አስተሳሰብንም መጽሐፍ ቅዱስ መንፈስ ብሎ ይጠራዋል። ለምሳሌ በዘውልቁ ምዕራፍ 5 ቁጥር 14 ላይ በባልዋም ላይ የቅንዓት መንፈስ ቢመጣባት እርሷ ስትረክስ ስለሚስቱ ቢቀና ወይም እርሷ ሳትረክስ የቅንዓት መንፈስ ቢመጣበት ስለሚስቱ ቢቀና እያለ ይናገራል። የምን መንፈስ? የቅንዓት መንፈስ። አሁን ምንድነው እዚህ ጋር መንፈስ ተብሎ የተጠራው? የሰውየው አስተሳሰብ ወይ የሚስት ምንድነው ሐሳብ፣ በባሏ ላይ ያላት እሳቤና ስሜቷ ምን ተብሎ ተጠራ? እዚህ ጋር መንፈስ። ስለዚህ የምታስቡት አስተሳሰብ ራሱ ምን ተብሎ ነው መጽሐፍ ቅዱስ የሚለው? መንፈስ ነው። የምታስቡት አስተሳሰብ መንፈስ ነው። ስሜታችሁ ራሱ መንፈስ ነው ማለት ነው። ሌላው የሰው ማስተዋልን የሰው መረዳትን ስትረዱ መረዳታችሁ እና ማስተዋላችሁን ራሱ የማይታይ ነገር ግን ተጽዕኖና ስራ ያለው ስለሆነ መጽሐፍ ቅዱስ ምን ብሎ ነው የሚጠራው? መንፈስ ብሎ አንዳንድ ቦታ ይጠራል። ለምሳሌ ኢሳይያስ 29 ቁጥር 24 ላይ በመንፈስም የሳቱ ማስተዋልን ያውቃሉ፣ የሚያጉረመርሙ ትምህርትን ይቀበላሉ ይላል። እዚህ ጋር ኢሳይያስ ስለ እስራኤል የተናገረ ስለ ኢየሩሳሌም የተናገረ መጨረሻ ላይ እግዚአብሔር ከቀጣት በኋላ ኢየሩሳሌምን በኋላ በመንፈስ የሳቱ ምን ይሆናሉ? ማስተዋልን በምን የሳቱ ነው የሚለው? በመንፈስ። ስለዚህ ሰው መረዳቱ ራሱ ምን ተብሎ ይጠራል ማለት? መንፈስ። ስለዚህ ሰው መረዳቱ ሲስት ምኑ ሳተ ነው የሚባለው? መንፈሱ ሳተ ነው የሚባለው። ገብቷችኋል አይደለ? መረዳታችሁ ከተሳሳተ የመረዳት አቅማችሁ ከሳታችሁ ምናችሁ ሳተ ይባላል? መንፈሳችሁ ሳተ ነው የሚባለው። መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 2 ቁጥር 8 ላይ ስለ ኢየሱስም ሲናገር ወዲያው ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ ይላል። በምን አውቆ? ስለዚህ መረዳታችሁ ምን ይባላል? መንፈስ ክፍላችሁ መረዳት ጋር ይገናኛል ማለት ነው። ሌላው ፈቃዳችሁ ራሱ የመፍቀድና አለመፍቀድ፣ ለአንድ ነገር መፈለግ አለመፈለግ፣ መፍቀድ ይሄ ራሱ ምንድነው? መንፈስ ነው። ፈቃዳችሁ ራሱ ከምን ጋር የተገናኘ? ከመንፈስ ጋር ይገናኛል። በእርግጥ ነፍስ ላይም ዕውቀት አለ፣ ነፍስ ላይ ስሜት አለ፣ ነፍስ ላይ ኢንተሌክቹዋሊ አንድን ነገር የመረዳት አቅም አለ ነፍስ ላይ። አሁን ግን እያወራን ያለነው በመንፈስ ውስጥ ራሱ ያለ መረዳት አለ፣ ፈቃድ አለ፣ ስሜት አለ በመንፈስ። ይሄንን ነው እያወራን ያለነው። የሰው ህይወትን መጽሐፍ ቅዱስ መንፈስ ብሎ አንዳንዴ ይጠራል። ክፉ መናፍስትንም ክፉ መናፍስት ይላል አይደል መጽሐፍ ቅዱስ? ክፉ መናፍስት ብሎ የማይታዩ የማይዳሰሱ ነገር ግን የምን መንፈስ ናቸው? የክፋት ሁሉ ምንጭ የሆኑ ማለት ነው። ገብቷቸዋል አይደለ? የክፋት ሁሉ ምንጭ ስለሆኑ የምን መንፈስ ተብለው ይጠራሉ? ተጽዕኗቸው ስላለ ዓለም ላይ
አይታዩም፣ ተጽዕኖ ግን ይፈጥራሉ። ስለዚህ ምን ተብለው ነው የሚጠሩት? ክፉ መናፍስት ተብለው ይጠራሉ። የእግዚአብሔር መንፈስ ቅዱስ መንፈስ አለ መጽሐፍ ቅዱስ። እግዚአብሔርም ምንድነው ይላል መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር ምንድነው ነው የሚለው? መንፈስ ነው ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ራሱ ምንድነው? መንፈስ ነው። አትዳስሱም፣ አታዩትም፣ ነገር ግን ምኑን ታያላችሁ? ስራውን፣ ኃይሉን ግን ታያላችሁ። ስለዚህ እግዚአብሔርም ምንድነው ይላል መጽሐፍ ቅዱስ? መንፈስ ነው ይላል። የእግዚአብሔር ቃል አሁን እኔ ምነግራችሁ ራሱ መንፈስ ነው። በዮሐንስ ወንጌል ምዕራፍ 6:63 ላይ ሄዳችሁ ስታነቡ ጌታ ኢየሱስ ክርስቶስ ስጋ ምንም አይጠቅምም አለ። እዛ ጋር ስጋ ምን አይደለም? ምንም አይጠቅምም። እኔ የነገርኳችሁ ቃል ሕይወት ይሰጣል መንፈስም ነው አለ። እየሰማች ነው? ጌታ ኢየሱስ ይሄን ያለበት ምክንያት ምንድነው? እንጀራ የበሉ ሰዎች ኢየሱስ 5000 ሕዝብ መግቧል አይደል? እነዚህ ሰዎች ተከታትለው ሌላ እንጀራ እንዲያበላቸው ፈልገው ተመልሰው አገኙት። ኢየሱስ የጠፋ ስንፈልግ ሲሉት እኔን ሳይሆን የምትፈልጉት ምንድነው አለ? እንጀራ ስለበላችሁ ስለጠጣችሁ ነው። ከሰማይ የወረደ እንጀራ እኔ ነኝ። ስጋዬን ያልበላ ደሜን ያልጠጣ መንግስተ ሰማያት አይወርስም አለ። በዚህ ጊዜ ሁሉ ጥለው ምን ሆኑ? ሸሹ። ሁሉ አጉረመረሙ። ኢየሱስ ደቀ መዛሙርትም እንዲሁ ሲያጉረመርሙ ሂዱ ሲላቸው እናንተም ከፈለጋችሁ ሂዱ ሲላቸው አንተ የምን ቃል አለህ አሉት? የሕይወት ቃል። ከዛ ኢየሱስ ምን አላቸው? እኔ የምናገር ስጋ ምንም አይጠቅምም አለ። ምን ማለቱ ነው? ስጋ ይሄ ስጋዬን ብትበሉ እሱ አይደለም እያልኩ ያለሁት የኔን አካል ምን ማረጋል? የሰው ስጋ መብላት አይደለም። ስጋ ምንም አይጠቅምም። እያወራው ያለሁት ስለ ስጋ አይደለም። ምንድነው አለ? ቃሌ ምንድነው? ሕይወት ይሰጣል መንፈስ ነው አለ። መንፈስ ነው ሕይወትም ይሰጣል አለ። ስለዚህ የእግዚአብሔር ቃል የምትሰሙት ቃል ሁሉ ምንድነው ማለት ነው? መንፈስ ነው። ለምንድነው መንፈስ ነው የምንለው? ኢየሱስ ለምንድነው መንፈስ ነው ያለው? አታዩትም፣ ግን በእናንተ ላይ አሁን እኔ እንኳን እያወራው ያለሁት ቃል እናንተ ላይ ትልቅ ተጽዕኖ አለው። ገብቷችኋል አይደል? ልክ ንፋስ መጥቶ ዛፉን እንደሚያንቀሳቅሰው አሁን እኔ የማወራው ቃል እናንተ ላይ ተጽዕኖ ሳይፈጥር አይመለስም። ገብቷችኋል አይደል? እግዚአብሔር ሲናገር ምን አለ? ቃሌ በከንቱ ወደኔ አይመለስም፣ የምሻውን ምን ያደርጋል? ይፈጽማል። ልክ ንፋሱን አታዩትም፣ ግን የሰማችሁት ቃል በህይወታችሁ ላይ ምን ይፈጥራል ማለት ነው? የሆነ ተጽዕኖ ይፈጥራል። ሁለት አይነት ተጽዕኖ። ልክ ፀሐይ ሲወጣ ጭቃ ካገኘ ምን ያደርጋል? ያደርቃል። ቂቤ ካገኘስ ያቀልጣል። ፀሐዩ ይለያያል። ለጭቃ ሌላ ነው የሚወጣው ነው እንዴ? ለቂቤ ይሄ ቂቤ ነው ሌላ ይባላል። አንድ ፀሐይ ነው፣ ግን ጭቃውን ምን ያደርገዋል? ያደርቀዋል። ቂቤውን ደግሞ ምን ያደርጋል? ያቀልጣል። የእግዚአብሔር ቃል እንደዚህ ነው። ሁለት አፍ ከተሳለ ሰይፍ ይልቅ በሁለት ጎን ነው የሚሄደው። በእምነት ለማይቀበሉት የባሰ ያደርቃል። የእግዚአብሔር ቃል እየሰማ የሚቃወም ወይንም ደግሞ ልቡን የማይከፍት ካለ እሱን ሰው ምን አድርጎ ነው የሚሄደው? የባሰ እንደ ጭቃ አድርቆት ይሄዳል። ደግሞ ልቡ ክፍት የሆነ እንደ ሊዲያ ልቡ ክፍት የሆነ ሲያገኝ ደግሞ እንደ ቂቤ ምን ያደርገዋል? ያቀልጠዋል ማለት ነው። እግዚአብሔር የተመሰገነ ይሁን። ቃል ዝም ብሎ እንዳይመስላችሁ። የእግዚአብሔር ቃል ምንድነው? መንፈስ ነው። አታዩትም፣ ነገር ግን በእናንተ ላይ ምን ይፈጥራል? ተጽዕኖ ይፈጥራል። በምትሰሙት ሁሉ ጊዜ ተጽዕኖ ይፈጥራል። ስለዚህ መንፈስ የሚለው ሐሳብ እየገባችሁ ነው? እየገባችሁ ነው? ስለ መንፈሳዊነት ከማውራታችን በፊት መንፈስ የሚለውን ሐሳብ እንድንረዳ። ሌላው መጽሐፍ ቅዱስ ሲናገር እንግዲህ ቅድም እንዳልኳችሁ በሰው ውስጥ መንፈስ አለ ይላል። ኢዮብ ምዕራፍ 32 ቁጥር 8 ላይ
ነገር ግን በሰው ውስጥ መንፈስ አለ፣ ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል ይላል። በሰው ውስጥ ምን አለ? መንፈስ። አሁን እንግዲህ ይሄንን ነው የምናወራው። አሁን በእኛ ውስጥ ሰው ሁለንተናው ምንድነው ብለናል? የሰው ሁለንተና ነፍስ፣ መንፈስና ምንድነው? ስጋ ነው። ስለዚህ መጽሐፍ ቅዱስ ቢላ በሰው ውስጥ ምን አለ ይላል? መንፈስ አለ ይላል። አሁን በእናንተ ውስጥ ምን አለ ማለት ነው? መንፈስ አለ። መንፈስ አለ። ይሄን ካልገባን መንፈሳዊነትን ምን እንደሆነ መረዳት አንችልም። ለዛ ነው መጽሐፍ ቅዱስ ሲናገር እግዚአብሔር መንፈስ ነው፣ የሚያመልኩትም በምን ሊያመልኩት ይገባል ይላል? በመንፈስና በእውነት። አያችሁ፣ አሁን እዚህ መተን ስናመልክ እግዚአብሔርን በምንድነው የምታመልኩት? ጥያቄው እዚህ ጋር ነው። መንፈሳዊነት የሚለው እዚህ ጋር ነው። ስንሰብክ በምንድነው የምንሰብከው? ስንዘምር በምንድነው የምንዘምረው? ጥያቄው እዚህ ጋር ነው የሚመጣው። ለይታችሁ ካልተረዳችሁ ሁሉን ነገር የምን ታረጉታላችሁ? የስጋ ገብቷችኋል አይደለ? የመደነስ ብቻ፣ የእንቅስቃሴ ብቻ፣ የጩኸት ብቻ የሆነ በቃ ገብቷችኋል? ዘራፍ አጋንንት አንዳንዴ ተቃውም ሲባል ሰው እንዴት ነው? ኢትዮጵያ ያብሶ ይሄ እንትን ይወዳል። ኢትዮጵያ አይደለ በቃ የጀግና እንትን ሽለላ እንወዳለን እና በቃ ጩኸቱ ምኑ። አጋንንት ግን በምንድነው የምንቃወመው? በመንፈስ እንጂ ጩኸታችሁ ይሄ ጩኸት የምንድነው? የስጋ ገብቷችሁ? የአካል ነው ይሄ፣ የመንፈስ አይደለም። ይሄ የመንፈስ ሳይሆን የስጋችን የራሳችን ስተት ነው። አያስፈልግም አይደለም። ነገር ግን ንፋስ ሲመጣ ዛፉን ምን ያደርጋል? ያንቀሳቅሳል። ከመንፈስ የመነጨ ከሆነ ችግር የለም። ገብቷችኋል? ነገር ግን እንዲሁ በምታዩትና ዝም ብሎ ባቦ ሰጥ ከሆነ የምትተኩሱት ጦር ሜዳ ይቻላል? ጦር ሜዳ ባቦ ድንገት ይሄ ጥይት ያገኘዋል ብሎ ሰው እንዲተኩሳል? ወደ መሬት እስቲ ወደ አየር የሆነ ቦታ እስቲ እንደ ስንዴ ይረጫል ጥይት? የሆነ ቦታ እስቲ ያገኘዋል። ብዙ ሰው የሚቃወመው ዲያብሎስ እንደዛ የሆነ ቦታ ወገቡን ሊያገኘው ይችላል ወይ በቃ ጭንቅላቱን አግኝቶትም ይሁን አያውቅም። ዝም ብሎ ግን ስም ይላል፣ በኢየሱስ ስም ይላል። ግን መቶት ይሁን ተመቶ ይሁን ተገልብጦ ይሁን ታሰር ሲለውም ታስሮ ይሁን ሳያውቅ ለማንኛውም ልተኩስ ብሎ ይተኩስ ሰው ይበዛል። ለምን? በመንፈስ አይደለም። ብዙ ጊዜ በመንፈስ አይደለም። በመንፈስ ማለት ምንድነው? እሺ አሁንም ማሳያችሁ እሱ ምንም ነገር ላይ በመንፈስ ሲባል ምንድነው? በመንፈስ ማምለክ፣ በመንፈስ መጸለይ፣ በመንፈስ ማገልገል፣ በመንፈስ መንቀሳቀስ፣ በመንፈስ መመላለስ። ይሄ ካልሆነ ስግደት እንደሆነ ከኛ የተሻለው የሚሰግዱ የሉም እንዴ? አብሶ በዚህ ጾም ጊዜ የሉም? ለእግዚአብሔር ለፈጣሪ ብሎ የሚሰግድ ሰው የለም አለ። ግን በስጋ ነው። በስጋ 10 ጊዜ ግንባር የመታችሁ ይሄ ቢጠቁር የለም። እግዚአብሔር ስጋ አይደለም የሚፈልገው። በስጋ የሚደረግ ነገር ስጋ አቅቶታል። ባለፈው አይተናል። በስጋ ማንን ማስደሰት አይቻልም ይላል መጽሐፍ ቅዱስ። እግዚአብሔርን ማስደሰት አይቻልም። ስጋ ተስኖታል ይላል። የእግዚአብሔርን ፈቃድ ማክበርም ማድረግም አይችልም። ውሸት ነው። አስመሳይ ነው ስጋ። ስጋ በጣም አስመሳይ ነው። መንፈሳዊ ይመስላል። ምን ይመስላል? ማን ግን ያውቀዋል? እግዚአብሔር ያውቀዋል። እግዚአብሔር ደግሞ ልጁ ኢየሱስ ክርስቶስን በመላክ ሙት የሆነውን መንፈሳችንን ከክርስቶስ ጋር አስነስቶታል። ስለዚህ እግዚአብሔር መንፈስ ነው። የሚመለከውም በምን ብቻ ነው? በመንፈስ። እግዚአብሔርን ማግኘት የምትችሉት፣ እግዚአብሔርን ማምለክም የምትችሉት፣ ምንም የምትችሉት በምን ብቻ ነው? በመንፈስ። በመንፈስ ካልሆነ አትገናኙ። ዝም ብሎ ሩጫ ነው እንጂ የቸርች በቃ ስግደት መሳለም ምናምን፣ ቸርችም ከሆነ መዝለል ምናምን፣ ሞጣ ገባ ማለት መጮ ምናምን ነው የሚሆነው። ይሄ ሁሉም ይችላል፣ ሰይጣንም ይችላል። መጽሐፍ ቅዱስ ሲናገር አጋንንት እግዚአብሔር እንዳለ ያምናሉ፣ ይንቀጠቀጡማል። መንቀጥቀጥ አጋንንትም ይንቀጠቀጣል ለእግዚአብሔር።
ገብቷችኋል? ግን ለእግዚአብሔርን ማስደሰት አይችልም። ብዙ ስብከት ልንሰብክ ይችላል፣ ብዙ መዝሙር ልንዘምር እንችላለን፣ ግን ማን አይደሰትም? እግዚአብሔር አይደሰትም። እኛ ነን ተደስተን ምን ወጣ። ገብቷችኋል አይደል? እግዚአብሔር ሳይሆን ማን ተደስቶ ይወጣል? እኛ። በምን ካልሆነ በመንፈስ ካል በመንፈስ ያልሆነ ነገር ሁሉ እግዚአብሔርን አያረከው። ከእግዚአብሔር ጋር ግንኙነት መፍጠር አይችልም። ሞቷል። ስጋ አይጠቅም። የስጋ ከስጋ የሚመነጭ ነገር ለእግዚአብሔር ምንም አያደርግም። ባይዘወይ እግዚአብሔር አይገለገልም ብያችኋለሁ አይደል? ከዚህ በፊት እግዚአብሔር አስራት ስንሰጥ የኔ ወንድም ታናሽ ወንድሜ ድሮ ልጅ እያለ ሳንቲም ሲለቀም መባ ለማን ነው አለ። ቸርች ውስጥ እንዴ ይጠየቃል እንዴ? እዛ እህቴ እንዴ አለችው፣ ለእግዚአብሔር ነው አለች። ለእግዚአብሔር? አዎ። ማን ነው ወስዶ የሚሰጠው አላት። ሰማይ ነው እሱ። ማን ነው የሚሰጠው አላት ወስዶ። እውነቱን ነው። ለእግዚአብሔር ገንዘባችን ምንም አይጠቅመው። ገንዘባችን የሚጠቅመው ለኛው ለዚሁ ለሰው ወይ ወንበር ይገዛል ቁጭ ትልበታል። እግዚአብሔር በገንዘቡ ልብስ አይገዛም፣ መኪና አይገዛም፣ አይሸልልበትም፣ ቤት አይሰራም። ለእግዚአብሔር ለኔ ነው የሚለው መች ነው? ከሱ አጀንዳ ጋር፣ ከሱ ራእይ ጋር፣ ከሱ አስተሳሰብ ጋር አንድ ሆናችሁ ስታደርጉት። መጽሐፍ ቅዱስ ላይ ሉቃስ 18 ላይ ሁለት ሰዎች ሊጸልዩ መጡ። ባለፈው አይተናል። አንደኛው ምን አለ? እንደዚህ ቀራጩን እያየ እንደዚህ ሰውዬ ስላላረከኝ የቸርች ሰው ነው፣ ጫት አይቅምም፣ ሲጋራ አያጨስም፣ እንደዚህ ሰውዬ ስላላረከኝ አመሰግናለሁ ብሎ ምንድነው ያለው? እኔ ምን አረጋለሁ? አመንዝራ አይደለሁም ማለት ከሴት ጋር ተኝቶ አያቅም፣ ሚስት ብቻ። ከዛስ ምን አለ? አመፀኛ አይደለሁም፣ ቀማኛ አይደል፣ ሌባ ሆኖ ሰርቆ አያቅም። ከዛስ ምን አለ? በሳምንት ስንቴ ጾማለሁ አለ? 2 ጾማለሁ አለ። ከዛስ አስራት አወጣለሁ ሰጣለሁ አለ። እግዚአብሔር ምን አለው? ማንን አጸደቀ? ያ ለመጀመሪያ ጊዜ ለጸሎት የመጣ ሰውዬ ቀራጭ፣ በህይወቱ ቸርች ደርሶ ማያቅ፣ ቤተ መቅደስ ደርሶ ማያቀውን ሰውዬ እና አንተ ጻድቅ ነህ አለው። ይሄኛውን አባረረው። ወገኖቼ በስጋ የሚደረግ መጽሐፍ ቅዱስ ሲናገር ስለ እስራኤላውያን ምን ይላል? በሮሜ ምዕራፍ 10 ከቁጥር 1 እስከ 3 ስታነቡ እስራኤላውያን ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ይላል ጳውሎስ። ለማን እንደሚቀኑ? ለእግዚአብሔር እንደሚቀኑ መሰክር። ነገር ግን ያለ ዕውቀት ይቀናሉ ይላል። እስራኤላውያን እንዲድኑ ጸልያለሁ ነው የሚለው። መጀመሪያ ደግሞ ገና ምን አልሆኑም? ለእግዚአብሔር እየቀኑ ምን አልሆኑም? አልዳኑ። ለእግዚአብሔር ይቀናሉ፣ ግን ገና ጳውሎስ እግዚአብሔር አድናቸው ይላል። ለእግዚአብሔር እየቀኑ ያለ ዕውቀት እየቀኑ። ስለዚህ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። ስለዚህ ስጋ በራሱ የሚያረጋው ጾም ጸሎት፣ በራሱ የሚያረጋው ገዳም፣ በራሱ የሚያረጋው ውጣ ውረድ ሁሉ አይጠቅምም፣ አይጠቅምም፣ ጽድቅም አይደለም። እግዚአብሔር መንፈስ ነው። እግዚአብሔርን የሚያመልኩት በምንድን ነው? ሊያመልኩት የሚገባው በመንፈስ በእውነትና በመንፈስ ነው ይላል እግዚአብሔር። በመንፈስ ምንድነው ነው? አሁን በመንፈስ ስንል ምን ማለት ነው? አንደኛ በመንፈስ ማለት በማይታየው በውስጠኛው ማንነት ጥልቅ ማንነታችን ማለት ነው። በመንፈስ ሲሆን ማለት አንድ ሰው ውስጣዊው በሆነው መንፈስ በሆነው ማንነት ማለት። ይሄንን ሁለተኛ ቆሮንቶስ ምዕራፍ 4 ላይ ከማንነት ጋር ያያዛል። ይሄ ውስጣዊው ማንነት ጋር ይገናኛል፣ ከውስጥ ማንነት ጋር ይገናኛል። እሺ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ስለዚህም አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። ምን አይነት ሰውነት? ስንት አይነት ሰውነት ይናገራል እዚህ ጋር? የውጭና የውስጥ። ጳውሎስ ምን ይላል? አንታክትም ይላል። አንታክትም። ለምን? ውጫዊው እንኳን ሰውነት ይሄ ቢጠፋም እንኳን ይሄ ቢበላሽ ራሱ፣ ነገር ግን
ምን ይላል? የውስጥ ሰውነታችን እለት እለት ምን ይሆናል ይላል? ይታደሳል። ልዩነት አለ ማለት ነው። በውጫዊውና በውስጠኛው መሃል የተለየ አካሄድ አለ። ለካስ የውጭው እየጠፋ ውጭው እየተበላሸ ከውጭ አካላችሁ እየተበላሸ እያባበጠ ውስጣችሁ ግን ሊያምርበት ይችላል። እግዚአብሔር የተመሰገነ ይሁን። ሌላ ማንነት አለ ማለት ነው። ገብቷችኋል አይደለ? ሌላ ማንነት አለ። ብዙዎች የማይረዱት ሌላ ማንነት አለ። የውስጥ ሰው የሚባል ውስጣዊ የሚባል አለ። እሱ ካልበራላችሁ፣ እሱ ሕያው ካልሆነ የምትሰሩት በቸርችም ይሁን አስራትም ስጡ፣ አገልግሉ፣ ምን በሉ አይጠቅም። አላቃችሁም ሊል ይችላል ጌታ። አላቃችሁም ሊል ይችላል። የውስጡ ነው ዋና። መጽሐፍ ቅዱስ በኤፌሶን ምዕራፍ 3 ከቁጥር 16 እስከ 17 ኤፌሶን ምዕራፍ 3 ከቁጥር 16 እስከ 17 ላይ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ። ሃሌሉያ። የውስጥ ምናችሁ ሰውነታችሁ ምን ይሆን ዘንድ በኃይል እንድትጠነክሩ ይላል። በውስጥ ሰውነታችሁ በምን እንድትጠነክሩ? በኃይል። ስለዚህ ይሄ የውስጥ ብሎ የሚጠራው ምናችንን ነው ማለት ነው? መንፈሳችን። አታዩትም፣ ግን ከውስጥ የሚወጣ ከናንተ ውስጥ የሚወጣ የሚሰራ ተጽዕኖ ያለው ነገር አለ ማለት ነው። ገብቷችኋል አይደል? አይዳሰስም፣ አይጨበጥም። ይሄኛው የውስጥ ማንነታችሁ አይዳሰስም፣ ዋና ግን ይሄን ስጋ እንኳን የሚያንቀሳቅሰው እሱ ነው። ሰው ሲሞት ስጋው እዚሁ አለ፣ ግን በድን ይባላል አይደለ? አይንቀሳቀስ፣ አይቀምስ፣ አይናገር፣ ምን አይል። ለምን? የውስጥ ነገሩ ምን ስለሚሆን ይወጣል። ስለዚህ ትኩረታችሁ፣ ሐሳባችሁ በመንፈስ ሲባል ምንድነው? በየትኛው ስትሆኑ ማለት ነው። እንቅስቃሴያችሁ በየትኛው ሲሆን? አዎ፣ በላይ ባለባበሳችሁ፣ በስታይላችሁ፣ በመናምናችሁ ትኩረታችሁ እሱ ብቻ እና ጭንቀታችሁ እሱ ከሆነ በላው አልበላው፣ ጠጣው አልጠጣው፣ ሄድኩ አልሄድኩ ከሆነ ልባችሁ፣ ሐሳባችሁ በምንድነው ማለት ነው? በውጭኛው ነው ማለት ነው። የውስጠኛው አይበላም፣ ምግብ አያስፈልገውም። የውስጠኛው ልብስ አያስፈልገውም። የውስጠኛው የሚያሳስበው ዳቦ አይደለም። የውስጠኛው እንጀራ አያሳስበውም። የውስጥ አለ፣ የውስጥ ማንነት አለ። እሱ የውስጡ ላይ ትኩረት ካረጋችሁ በመንፈስ ናችሁ። ገብቷችኋል አይደለ? እንቅስቃሴያችሁ፣ አስተሳሰባችሁ፣ አካሄዳችሁ፣ ህልማችሁ በውስጠኛው ከሆነ በመንፈስ ይባላል። እንቅስቃሴያችሁ በምን ይሆናል? በመንፈስ ይባላል፣ በውስጠኛው ይሆናል። ለዛ ነው ጌታ ኢየሱስ ክርስቶስ ሲናገር ቅድም ያነበብነው ክፍል ዮሐንስ 3 ምዕራፍ 3 እስከ 8 ድረስ እናንብበው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። የእግዚአብሔር መንግስት የምን መንግስት? የመንፈስ። ገብቷችኋል አይደለ? ስለዚህ ሰው ዳግም ካልተወለደ ምንን ማየት አይችልም? የእግዚአብሔርን መንግስት ማየት፣ መውረስ፣ መግባት አይችልም። ዳግም ማለት ምንድነው? ይሄ ምንድነው ዳግም መወለድ? ይሄ ለአንድ ስለ መንፈስ ለማይገባው ሰው አይገባውም። ይሄ ኒቆዲሞስ የሚባል የሕግ አስተማሪ ነው፣ አዋቂ ነው፣ ሰው ሁሉ የሚከተለው ነው፣ መጽሐፍ ቅዱስ ከፍቶ የሚያስተምር ነው። ግን ምን ስለምን አያውቅም? ስለ መንፈስ አያውቅም። እሱ የሚተጋው የሚሰብከው የሚያስተምረው ስለምንድን ነው? ውጨኛው ነው። ታጠብ፣ አትንካ፣ አዳስ፣ አትቅመስ፣ ሁለቴ ቅመስ፣ ሶስቴ ቅመስ። ትምህርታቸው ፈሪሳውያን እንደዚህ ናቸው። ከመብላት በፊት ሶስቴ ታጠብ፣ ከዛ በኋላ የለም። አሁንስ አለ አይደል? አንዳንድ እንትን ላይ አለ ታጥበ ስገድ፣ ታጥበ እንዲሆን እንትን እንዲያርግ፣ ቀጥሎ እንዲሆን፣ አገባብህ እንዲሆን፣ ጫማ አውልቅ፣ እንደዚህ
ኒቆዲሞስ ትምህርቱ ይሄ ነው። ኒቆዲሞስ ትምህርቱ ይሄ ነበር። ቢያስተምረው ይሄ መንፈስ ቢባል ነገር አይገባውም። ምን እንደሆነ ባያውቅም ግን አስተማሪ ነው። ስለዚህ ኒቆዲሞስ ሰው ከሸመገለ በኋላ መዳን ፈልጎ ነው የመጣው። ምን አይነት ተስፋ አስቆራጭ ነገር ነው የምታወራው እያለው ነው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ውሃው ብዙ ጊዜ የሚያመለክተው እግዚአብሔርን ቃል ሰው ከውሃና ከመንፈስ ካልተወለደ በስተቀር የት አይገባም አለው? መንግስተ ሰማይ እግዚአብሔር መንግስት አይገባም አለው። ስለ መንፈስ ነው ማወራክ እያለው ነው። እኔ ስለ ስጋ ሳይሆን ብዙ ጊዜ የተቸገሩት እስራኤላውያን ኢየሱስ ሲያወራ የሚያወራው ነገር ስለምን ይመስላቸዋል? ስለ ስጋ ይመስላቸዋል። ውጫዊ ነገሩን ይመስል ኢየሱስ ደግሞ በጭራሽ ስለ ስጋ አያወራም። ስለዛ አይደለም ጉዳዩም አይደለም። አንድ ጊዜ እንዲህ አላቸው ለደቀ መዛሙርቱ ከፈሪሳውያን እርሾ ተጠበቁ አላቸው። ከዛ እርስ በርሳቸው ምን ተባባሉ ይላል? ምን ስላልያዝን ነው? እንጀራ ስላልያዝን ነው። ኢየሱስ የተበሳጨ ይመስለኛል እዛ ጋር። እንዴት አላችሁ? እስካሁን ከኔ ጋር ቆይታችሁ አሁን ስንት ሰው መግቤ አላያችሁ ማለት ስንት 5000 ስንት መሶብ ነው የተረፋችሁ ብሎ ነው የጠየቃችሁ። ስንት መሶብ ሰራ? 12 እና ግድ ይለኛል የእንጀራ ጉዳይ ቢሆን ማብዛት እኮ ነው የሚያሳስበኝ ይመስላችኋል ወይ? የእንጀራ ጉዳይ የሚያሳስበኝ እርሾ ይዘዋል አልያዙም እያለ ኢየሱስ ጠዋትና ማታ ይጨነቃል። ከሌለ ምን ያደርጋል? ያበዛል። ገብቷችኋል? አሁን ግን አሳሳቢው ጉዳይ ከስጋችሁ በላይ ከውጫዊው ነገር በላይ በጣም ወሳኝ የሆነው ጉዳይ አለ። ጦርነቱ እሱ ጋር ነው። ሰው ያልገባው ፓርቲ አለ። ሰው በቃ ያልገባው ዝም ብሎ ክው ይላል። ሰው ያልገባው ያልተረዳው ክፍል እሱ ነው። በቃ የሚጨነቀው ስለሚለብሰው፣ ስለሚበላው፣ ስለሚጠጣው ነገ እንዴት እሆናለሁ፣ ቀጥሎ እንዴት አደርጋለሁ። ይሄም ይፈርሳል። ብታበሉትም ብታጠጡትም የሆነ አመት ላይ ምን ይሆናል? ይፈርሳል። የማይፈርሰው ግን መንፈስ ነው። ስለሱ ማሰብ ስለሱ መጨነቅ ነው እንጂ ስለ ውጫኛው አይደለም። እና ኢየሱስ ስለ እርሱ አይደለም ማወራው ስለ ፈሪሳውያን ትምህርት ነው አላቸው። ትምህርት አስተሳሰብ ምንድነው ብያቸዋል? መንፈስ ነው። ገብቷችኋል አይደለ? እኔ አሁን ማስተምራችሁ ነገር ራሱ መንፈስ ነው። ወይ ህይወት ይሰጣችኋል ወይ ገላችኋል፣ ወይ ያደርቃችኋል ወይ ያለመልማችኋል እንጂ ዝም ብሎ የለም። ባይዞ የምትሰሙት ነገር ሁሉ መንፈስ ነው። የዋና አሁን የምትሰሙት ነገር ዋና አታክ የሚያደርገው ወይንም የሚጠቅመው ውስጡ ነው። ውስጥ ሰው አለ፣ ውስጣችሁ ሰው አለ። እሱ ግድም አይሰጣችሁ ከሆነ ተጎድታችኋል። መንፈሳዊነት ማለት ስለዛ ውስጥ ስላለው ሰውዬ ነው። ዋናው እሱ ሰውዬ ነው። ዋናው ለስጋችሁ ራሱ አንቀሳቃሽ እሱ ሰውዬ ነው። እሱ ግድም አይሰጣችሁ፣ እሱ ስለሱ ማታስቡ ከሆነ ትልቅ ችግር ላይ ናችሁ። ትልቅ ችግር ላይ። ስለዚህ ጌታ ኢየሱስ ምን አለው ሲመልስ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያወራው ያለሁት ከስጋ ስለመወለድ ሳይሆን ከምንድነው ያለው ነው ማለት ነው። ከመንፈስ ከእግዚአብሔር መንፈስ ካልተወለድክ በስተቀር ምንን ማየት አትችልም እያለው ነው። መንግስተ ሰማያት የሚባል ነገር አታያትም እያለው። ከዛ ምን አለ? ዳግመኛ ልትወለድ ያስፈልጋችኋል ስላሉ አትደነቅ አለው። ንፋስ ወደሚወደው ይነፍሳል፣ ድምጹን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ተወልደናል ስንል የሆነ አፍንጫና ጆሮ ማለት አይደለም። ሌላ ሰውዬ አለ፣ ሌላ ሰው አለ። እርሱ ግን እንደዚህ ስጋ ሳይሆን
መንፈስ ነው። ህይወት አለው፣ ይሰራል፣ ይንቀሳቀሳል፣ ይፈጽማል፣ ተጽዕኖ አለው። ስጋችሁን እንኳን የሚያንቀሳቅስ ኃይል አለው። ሰዎችን የሚያንቀሳቅስ ኃይል አለው። ዓለምን የሚያንቀሳቅስ ኃይል አለው። ያኛው ሰውዬ ውስጣችሁ ያለው ሰውዬ እሱ ካልተወለደላችሁ በስተቀር የት አትገባም አለው። መንግስተ ሰማያት አትገባም። የመንፈስ ዘላለማዊ ነው ያኛው። ያ የውስጡ ምናዊ ነው ዘላለም። ይሄ ይፈርሳል፣ ይሄ ይቆሽሻል፣ ይሄ ይደክማል፣ ይሄ ብዙ ጊዜ ይጨነቃል፣ ይርበተበት። ያኛው አያውቅም፣ እነዚህን ሁሉ አያውቅም። ያኛው ከእግዚአብሔር የተወለደ ከሆነ እነዚህን ሁሉ ተሻግሮ የሚሄድ ነው። እግዚአብሔር የተመሰገነ ይሁን። በመንፈስ ማለት ይሄ ነው። አንደኛው ትርጉሙ ይሄ ብቻ አይደለም። ሰዓት ካለን ትንሽ ጨምርላችኋል። 1 3 4 ነገሮች አሉ። ነገር ግን መጀመሪያ ይሄንን እንድትይዙ ፈልጋለሁ። በመንፈስ ማለት አንድ ሰው በመንፈስ ሲባል በየትኛው ማለት ነው? በውስጠኛው ሰው እንቅስቃሴ ሲያደርግ ማለት ነው። ሁለተኛውን ትንሽ ከሰዓት አንፃር ሁለተኛውን እንይ። ሁለተኛው በመንፈስ ሲባል ሁለተኛው ከማይታየው ዓለም ወይም እውነታ ጋር መገናኘት ማለት ነው። በመንፈስ ናችሁ ከተባለ የማይታየው ዓለም ጋር ምን አላችሁ እናንተ? ግንኙነት አላችሁ። የማይታየው ይታያችኋል ማለት ነው። ከማይታየው ዓለም ጋር ምን አላችሁ? ጥብቅ የሆነ ግንኙነት። በመንፈስ ነው ይሄ ሰውዬ ከተባለ ከማይታየው ዓለም ጋር የሆነ ምን አለው ሰውየው? ግንኙነት አለው። ተጨባጭ የሆነ ግንኙነት ያደርጋል ሰውየው። ከማይታየው ዓለም ግን የምትገናኙት በዚህ አይን አይደለም። አንዳንድ ሰው እግዚአብሔር ለኔም ቢናገረኝ ይላል። ምክንያቱም እግዚአብሔርን የሚጠብቁት ብዙ ሰዎች እንደ ጎረምሳ ድምጽ ነው። ጉሮሮ ተገጫ። ይሄ እኮ ስጋ ነው ጉሮሮ። ይሄኛው አሁን እኔ ማወራው ይወላችሁ ምንና ምን ተገጫጭቶ የሚወጣ ነው። አየር ገብቶ ከአይምሮዬ ጋር ተስማምቶ ቃሌን ይሄ ቫይብሬት ሲያደርግ መርጬ እንዳወራ እየመታ እግዚአብሔር መንፈስ ነው። እንደዚህ ያለው እግዚአብሔር ተናግሮ የማያውቅ የሚመስለው ብዙ ሰው አለ። እግዚአብሔር እንደዚህ አይደለም። እግዚአብሔር ይሄ ጉሮሮ እንዲህ ያምታታ በአየር እንትን ተምታቶ ቃል መርጦ የሚያወራ አይደለም። ይሄ ብዙ ክርስቲያኖች ስላልገባቸው እግዚአብሔር የሚናገራቸው አይመስላቸውም። ከእግዚአብሔር ጋር ግንኙነት ያላቸው አይመስላቸውም። እግዚአብሔር አንድም ቀን ያወራ የማይመስለው ብዙ ሰው እኮ ነብይ ብቻ የሚያወራ የሚመስለው ሰው አለ። ከእግዚአብሔር ከነብይ ጋር የሚያወራ የሚመስለው አይደለም። እግዚአብሔር መንፈስ ነው። የሚያወራችሁ በእንዲህ አይነት በእኔ አይነት ድምጽ ሳይሆን በምን ድምጽ ነው? በመንፈስ ድምጽ ነው። አታዩትም፣ አትለኩትም፣ አዳስሱትም። በዚህ ጆሮም አይሰማም። ይሄ ጆሮ የሚሰማው የትኛውን ብቻ ነው? ይሄ ጆሮ የሚሰማው የትኛውን? የፍጥረታዊውን ዓለም ነው። ይሄ ጆሮ የተሰራው ማንን ለመስማት? ፍጥረታዊውን። ሌላ ውስጥ ሌላ ሰው አለ። እናንተ ውስጥ ሌላ ጆሮ ያለው አለ። ሌላ መስማት ብቻ። ይሄ ጆሮ ብትቆነጥጡት በቆርጡት እግዚአብሔርን አይሰማም። መስማት አይችልም። እየሰማችሁኝ ነው? ይሄ ጆሮ ብትገሉት ራሱ ማንን መስማት አይችልም? እግዚአብሔርን መስማት አይችልም። ሰው ነው የምትሰሙት። በዚህ ጆሮ ሰው ነው እንጂ የምትሰሙት በፍጹም ማን አይሰማም? እግዚአብሔር አይሰማም። አንዳንዴ ይሄ ያልገባቸው አንድ ጊዜ በጣም ተጨንቀው እግዚአብሔር ለኔ እንኳን አትናገረኝም ብሎ አንድ አገልጋይ እንደ ነብይ ካለ ለኔ አትናገረኝም ብሎ እስቲ ቆይ እያለ ይጠብቃል። ጆሮን እንዲህ ያረጋ። ከዛ የሆነ ጓደኛው ሁሌ እንዲህ ሲጸልይ ስለሚሰማው ጮክ ብሎ ልጄው ያለው በመስኮት አቤት አቤት ጌታ ሆይ ተናገርከኝ። ሰው ነው እንደዛ የሚያወራው ሰው ነው። አንዳንዴ እግዚአብሔር አይልገባ ሲለን አንዳንዴ በሰዎች በኩል ይናገረናል። አንዳንዴ በሰው ድምጽ ይጠቀማል።
እግዚአብሔር ግን በ24 ሰዓት ያወራችኋል። ከናንተ ጋር ሁሌ ያወራ ነው። ከተወለዳችሁ በክርስቶስ ከሆናችሁ እስከዚህ ቀን ድረስ አቋርጦ አያውቅም። እግዚአብሔር ጌታ ያወራችሁ። ያንን ግን መንፈሳዊ ካልሆናችሁ ምን ልታረጉት አትችሉም፣ ልትረዱት አትችሉም፣ አይገባችሁ። ዛሬ ግን እግዚአብሔር አይኖቻችንን ይከፍታል። የትኛውን? ይሄማ ተከፍቷል። ያ የውስጠኛውን ማለት ጆሮአችሁንም ይከፍተዋል። የትኛውን? የውስጠኛውን። ሁሌ ያለ እግዚአብሔር ሁሌ ያወራችኋል። ሁሌ ያለ አጠገባችሁ ሁሌ ያወራል። መንፈስ ነው ግን ተረዱ። መንፈስ የሚለውን ሐሳብ ተረዱ። መንፈስ የሚዳስስ የሚጨበጥ የሰው ነገር አይደለም። መንፈስ ነው። የሚያወራችሁ ምንድነው? መንፈስ ነው። የምትሰሙትም በምንድን ነው? በመንፈስ ነው። እንደዚህ ቆይ እስቲ ቆይ ያላችሁ አይደለም። ድምጽ እንደዚህ እየጨመራችሁ የቀነሳችሁ አይደለም። በመንፈስ እኔ እየሰበኩ ሰማለሁ፣ መስማት ይችላል። ገብቷችኋል አይደለም? ለመንፈስ አክቲቭ እየሆናችሁ ስትመጡ እያንዳንዷን እንቅስቃሴ ዛሬ እንደውም ጧት ጌታን ሳመሰግን ነበር። እኔ በየቀኑ ያወራል እግዚአብሔር፣ በየቀኑ ያወራል። እኔ ደሪባን ትናንት ልልከው አልኩና የሆነ ቦታ ልልከው ብዬ መንፈስ ቅዱስ ከለከለኝ። ሌላ ሰው ላካለኝ። ለካስ ደሪባ ሄዷል። ዛሬ ነው የሰማሁት። ቤት ሄደህ ነበር ነው አይደል? ባለቤት ጋር ሄደሃል እና ደሪባ እንደማላገኘው ስልኩን በኋላ ሲደወል አልሰራ አለ። እሱን ነው መንፈስ እየነገረኝ ያለ። እኔ ልምዱ ስላለኝ ግን ከመንፈስ ቅዱስ ጋር ልምድ ስላለኝ ወዲያው ተውኩ። ደሪባ ጋር በቃ ደሪባን ተውኩና ሌላ ሰው ላኩ። እንደዚህ ውጪ የሆነ ቦታ ባለፈው ሳምንት ሲሄድ ውስጤ ነገረኝ። እኔ ግን በቃ በዚህ መፍትሄ እየፈለኩለት ጉዳዩን መፍትሄ እየፈታው እያለኝ ዋጋ አስከፈለኝ። አንድ ቦታ ማለት ለፋው መሄድ መቆየት ያለብኝን ቦታ ዝም ብዬ ሄጄ ለፍቼ ተመለስኩ። ከዛ ዋጋ ከፍዬ ምን ብዬ በሰማ ኖሮ መንፈስ ሁሌ ያወራቸዋል፣ ሁሉ ጊዜ ያወራቸዋል። እና በየቀኑ እኔ ብዙ ነገር መንፈስ እየነገረኝ ነው የምመርጠው። በቃ መወሰነው አብዛኛው ነገር ባይገባኝም ቢገባኝም አምናለሁ። መንፈስ ያለው የውስጠኛው ይሻላል። አይኔ ከማያየው የውስጠኛው ይበልጣል። እሱ አርቆ ያያል። እሱ የዘላለምን ያያል። እግዚአብሔር የተመሰገነ ይሁን። አይናችሁ የሚያየው እዚህ ቅርብ የሆነውን ነው፣ እዚሁ ጋር ያለው ነው። መንፈሳችሁ ግን አለ። ሁላችሁም በክርስቶስ ከሆናችሁ ይሄ ያላችሁ አክቲቭ ሆናችሁ በዛ ላይ ማተኮር ነው እንጂ ሁላችሁም ተሰጥቷችኋል። እግዚአብሔር የተመሰገነ ይሁን። በክርስቶስ የሆነ ሰው ሁሉ ከዛ። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ የማይታየውን እንጂ የሚታየውን ባንመለከት። የትኛውን? የማይታየውን እንጂ የቱን አንመልከት ይላል? የሚታይ። ስለዚህ ስንንቀሳቀስ መረጃዎቻችንና ድርጊቶች ውሳኔዎቻችን ከየት የመነጩ እንዲሆኑ ነው የሚፈለገው? ከማይታየው ጋር ግንኙነት ያለው ማን ነው? ይሄ ጆሮ ነው? ይሄ አይን ነው? ይሄ አይንና ይሄ ጆሮ ኢንፎርሜሽኑ ሁሉ ከየት ነው? ከዚህ ነው። ስለዚህ እንቅስቃሴያችሁ በዚህ አይንና በዚህ ጆሮ ብቻ ከሆነ አጉል ነገር ውስጥ ናችሁ። ነገር ግን በውስጠኛው ሰውነት የማይታየውን ዓለም እየሰማችሁ የምትንቀሳቀሱ ከሆነ ታተርፋላችሁ። እግዚአብሔር የተመሰገነ ይሁን። ይሄኛው የውስጠኛው ኪሳራ አያውቅም። የውስጠኛው ሞት አያውቅም። ህይወት ብቻ ነው የሚያውቀው። የውስጠኛው መኖር ነው የሚያውቀው። የውስጠኛው የዘላለም ነው። ሃሌሉያ። የውስጠኛው የድካም ሳይሆን የብርታት ነው። ሁሉ ጊዜ የውስጠኛው ሽንፈት አያውቅም። ሁሌ አሸናፊ ነው።
እግዚአብሔር የተመሰገነ ይሁን። ከማይታየው አንግል እዩ ነገሮች። ያኔ መንፈሳዊ ናቸው። ከሚታየው አይመንጭ ነገሮቻችሁን ከሚታይ ዓለም ሳይሆን ከየትኛው ነው መሳብ ያለባችሁ? ከማይታየው ሰው እንደሚለው ሳይሆን አካባቢው እንደሚለው ሳይሆን የማይታየው ዓለም የመንፈስ ዓለም ምን ይላል? ይሄን የመረዳት አቅም ተሰጥቷቸዋል። ሃሌሉያ። ልብ ካላችሁ ቦታ ከሰጣችሁ ጊዜ ከሰጣችሁ እናንተ የምትመላለሱት ከማይታየው ዓለም ተስማምታችሁ ነው። ይሄ ለብዙ ሰዎች የላቸውም። በክርስቶስ ላሉ ግን ዳግም ተወልደዋል። ሕያዋን ናቸው እነሱ። ሃሌሉያ። የሕያዋን ዘር ናችሁ። መጽሐፍ ቅዱስ ሲናገር አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እናንተ ከሚጠፋ ዘር ሳይሆን ከየት ነው የተወለደ? በእግዚአብሔር ቃል ከማይጠፋ ዘር ይላል። የሚጠፋው የውጭው ነው። የውጭ የሆነ ሁሉ ይጠፋል። የእናንተ ይሄ ብትንከባከቡት ቅባት ብትቀቡት ምን ይጠፋል። ለጊዜው ነው። 1 ዓመት ጨምሩ 2 ዓመት ጨምሩ እየደከመ ነው የሚሄደው። ምንም ቀቡት ይደክማል። በቃ ምንም ቀቡት ምንም አብሉት ቁርጣ ብሉት ምን አብሉት ይደክማል ይሄዳል። እናንተ ግን የተወለዳችሁት ከምንድን ነው ይላል? ከማይጠፋው ዘር በሕያው በእግዚአብሔር ቃል ይላል። እግዚአብሔር የተመሰገነ ይሁን። የማይታየው ላይ ማተኮር ማለት ነው። በመንፈስ መሆን ማለት ከዚያኛው ከሚታያችሁ አንግልና እይታ ወጣችሁ በየትኛው ውስጥ መሆን ማለት ነው? በማይታየው ውስጥ መሆን ማለት ነው። ምክንያቱም የሚታየው የጊዜ ነውና የማይታየው ግን የዘላለም ነው። እግዚአብሔር ይመስገን። የሚያዋጣን እሱ ነው። የማይታየው ዓለም ውስጥ በጥልቀት በሐሳብ መግባት ማለት ነው። በመንፈስ መሆን ማለት በመንፈስ መመላለስ በመንፈስ መሆን ማለት የማይታየው ዓለም ውስጥ በምን መግባት ነው? በጥልቀት በመንፈስ መግባት። በማይታየው ዓለም ውስጥ በጥልቀት በሐሳብ መግባት ማለት ነው። በማይታየው ዓለም ውስጥ በጥልቀት በምናችሁ በሐሳባችሁ በውስጠኛው ሐሳብ በጥልቀት ወደ የትኛው ስትገቡ ማለት ነው? ወደ ማይታ በመንፈስ በሐሳብ ስንል ሐሳብ ከምን ጋር ይገናኛል ብያችኋለሁ? አስተሳሰባችሁ፣ ሐሳባችሁ፣ ስሜታችሁ የማይዳሰስ የማይጫበጥ ምንድነው? መንፈስ ነው ብለናል አይደለ? ስለዚህ በመንፈስ መሆን ማለት ጥልቅ በሆነው ሐሳባችሁ ወዴት መግባት ማለት ነው? ወደ ማይታየው ጥልቅ ሆነ ሐሳብ መግባት ማለት ነው። አንዳንዴ ሰመመን ልትሉት ትችላል። አንዳንዴ ሰዎች እንደዛ ሲገቡ ሲጸልዩ ወደ ምን ሊገቡ ይችላሉ? ወደ ሰመመን ውስጥ ሊገቡ ከዚህኛው ዲታችድ ሊሆኑ ይችላሉ። ስጋቸው እዚህ ነው፣ ግን እነሱ በውስጠኛው ማንነታቸው በጥልቀት ወደ ማይታየው ዓለም ሲጠልቀው ሲገቡ ሰመመን ውስጥ ይገባሉ። አንዳንዱ ብትነኳቸው ማለት ሀፍ እዚህ ግማሽ እዚህ ግማሽ እዛ ነው የሚሆኑት። መጽሐፍ ቅዱስ ላይ ያለ ይሄ። እስቲ ሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 10 ሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 10 እንደዚህ ይላል። እነርሱ በነጋው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። ጴጥሮስ ለመጸለይ ወደ ጣራ ወጣ። እሺ ከዛስ ተርቦም ይላል ሊበላ ወደደ። ራበው። የጸለየ ያለ ራበው። ሲያዘጋጁለት ሳለ ተመስጦ መጣበት ይላል። ምን መጣበት? ተመስጦ። ይሄ ማለት ነው ተመስጦ ማለት ምንድነው? በአንድ ሐሳብ ልባችሁ አይምሯችሁ ሙሉ ለሙሉ አንድ ነገር ላይ ጠልቆ ሲገባ ማለት ነው። ያን ጊዜ ስማችሁ ሲጠራ ራሱ በግማሽ ነው የምትሰሙት። ገብቷችኋል አይደለ? አንድ ነገር ውስጥ ጠልቃችሁ ልባችሁ ማሰባችሁ መንፈሳችሁ እዛ ከሆነ ከዚህኛው ወጣ ትላላችሁ ማለት ነው። በመንፈስ ትገባላችሁ ማለት። ስለዚህ ጴጥሮስ እየጸለየ እያለ ምን መጣበት ይላል? ተመስጦ መጣበት። ይሄ መመሰጥ አንድ ነገር ውስጥ መግባት ያ በመንፈስ መግባት ማለት ነው። እግዚአብሔር ይመስገን። አንዳንድ ሰው ሌላ ነገር ውስጥ ነው በመንፈስ የሚገባው አይደለ? በመንፈስ ሌላ አጀንዳ ውስጥ ሌላ ጉዳይ ውስጥ በመንፈስ ይገባል።
ነገር ግን አሁን እያወራን ያለነው በእግዚአብሔር መንፈስ ከእግዚአብሔር በተወለደ ማንነታችሁ በማይታየው ዓለም ወደዛ መግባት ማለት እግዚአብሔር ይሄን ይስጠን። ቸርችም ስንመጣ ዝም ብሎ አየሩን እላዩን ድርጊቱን ሳይሆን እኛው ራሳችን ወዴት መግባት አለብን? ወደ እግዚአብሔር መንፈስ ወደዛ ጥልቅ ውስጥ መግባት መቻል አለብን። እዚህ ዙሪያ የሚደረግ አክቲቪቲን ሳይሆን ድርጊቶችን፣ ሩጫዎችን፣ ምን ተከሰተ፣ ምን ወጣ፣ ምን ወረደ ሳይሆን ወደ ውስጥ ራሳችንን ይዘን መግባት መቻል አለ። አምልኮ ራሱ ስንዘምር ራሱ ምስጋና አለ፣ መዝሙር ምስጋና አለ። ምስጋና ምንድነው? ምስጋና ብዙ ጊዜ ከላይኛው ነው። ብዙ ጊዜ ባይዘው ምስጋና ፕሬዝ ብዙ ጊዜ በነፍስ ነው። በስጋ ላይሆን ይችላል፣ ግን በነፍስ ነው። ብዙ ጊዜ በመንፈስ አይደለም። አንዳንድ ምንድነው ሰዎች ውጪውን አይተው እዚህ ጋር ቀይ ጥቁር ከሆነ ሽሮ ከእግዚአብሔር ከሰጣቸው ወይ በቆሎ ከበቀለ ወይ ደግሞ የሥራ በር ከተከፈተ ወይ ደግሞ መኪና ከገዙ ያ ብለው መዝለል ማለት ነው። ይሄ ነፍስ ጉዳይ መንፈስ አይደለም። ይሄ ጥሩ ነው። እግዚአብሔርን ማመስገን አለብን በነፍስም በሁሉም በውጭም በላዩም እግዚአብሔርን ምን እናደርጋለን? እናመሰግናለን። መንፈስ የሚለው ግን ከዛ ያልፋል። መንፈስ ምንን እያየ ነው የሚያመሰግነው? ያኛው ውስጥ ያለው ከውጪ ብቻ ሳይሆን ከውጪ ተደረገ አልተደረገ ቆሰለ አልቆሰለ ሳይሆን መንፈስ የሚለው መንፈስ የእግዚአብሔርን ልብ አይቶ ነው የሚያመልከው። እግዚአብሔርን ራሱ እየተገናኘ ነው የሚያመልከው። እግዚአብሔር የተመሰገነ ይሁን። ለዛ ነው አንዳንዴ ቀስ ያሉ መዝሙሮችም የሚያስፈልጉት። ለዚህ ነው አንዳንዴ ከምስጋና በኋላ በቃ እግዚአብሔርን አይተን ያስፈልጋል። እሱ ይሄን አይተን ማመስገን አመስግኑ ይላል መጽሐፍ ቅዱስ። ከዛ በኋላ ግን ከደጅ ልክ ወደ ቤተ መቅደስ ሲገባ ከየት ነው የሚጀመረው? ከውጪ ነው አይደለ? የውጪው ነው አይደል? ከቅድም የውጪው ስጋ ነው ብያቸዋለሁ አይደለ? ከውጪ ቀጥሎ ወዴት ይገባል? ወደ ቅድስት አይደለ? ከቅድስት ግን ወዴት ይገባል? ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን ሳንደርስ መመለስ የለብንም። እንገብቷቸዋል። ቅድስተ ቅዱሳን የመንፈስ ጉዳይ ነው፣ የውስጠኛው ጉዳይ ነው። ስለዚህ ስናመልክም ዘምረን አመስግነን ከዛ በኋላ ግን ወደ ተመስጦ መግባትና ወደ ውስጥ መግባት ከእግዚአብሔር ጋር ፊት ለፊት ምን መሆን ያስፈልጋል? መገናኘት ያስፈልጋል። እንደዚህ አይነት ጊዜዎች ያስፈልጉናል። እግዚአብሔር የተመሰገነ ይሁን። ስንጸልይም እንደዛ ማለት ነው። እሺ ይሄንን ተናግሬ ልጨርስ ከሰዓት አንፃር። ራእይ ምዕራፍ 1 ላይ ከቁጥር 9 እስከ 11 ዮሐንስ ነው እንዲህ ይላል። እኔ ወንድማችሁ የሆኑ ከናንተ ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፈጥሞ በምትባል ደሴት ነበርኩ። የት ላይ ነበርኩ? ፈጥሞ። አልሞት ሲላቸው የጣሉበት ደሴት ነው ሮማውያን ደሴት። እሱ ግን ተመቸው። እነሱ ከሰው ነጠል ነው ብለው በቃ አራቅ ነው ብለው ጎዳን ብለው ምን ላይ ጣሉት? ደሴት ላይ። እሱ ደግሞ ተመቸው። ደሴት ግርግር የለ ምን የለ ጫጫታ የለ ተመቸው። ከዛ ምን ይላል ቁጥር 10 ላይ በጌታ ቀን በመንፈስ ነበርኩ ይላል። ምን ነበርኩ? በጌታ ቀን ማለት እሁድ ማለት። በዛ ቀን ምን ላይ በምን ነበርኩ? በመንፈስ። ዛሬም እግዚአብሔር በመንፈስ መሆን ያብዛላችሁ። ወደ ውስጥ ገብቶ ማለት ነው። ዙሪያው ካለው ከተደበደበውም ከተጣለውም ከዓለም መለየቱ ሳይሆን እሱ በስጋ ቢሆን ብዙ ጥያቄዎች አሉ። ከዛ ወጥቶ ግን በምን ነበረ? እሱ በመንፈስ ነበረ። ወደ ውስጥ ገብቶ ነው። ያን ጊዜ ጌታ ኢየሱስ ተገለጠለት። በኋላም የመለከትን ድምጽ የሚመስል ትልቅ ድምጽ ሰማው። ይሄ ድምጽ ባይዘው ሌላ ሰው አይሰማው። ማ ብቻ ነው የሚሰማው? ዮሐንስ ነው። ለምን? የትኛው ጆሮ ነው የሚሰማው? የውስጠኛው ብቻ ነው። እሱ ምን አይነት ድምጽ ይላል ግን? ታላቅ ድምጽ ይላል። ይሄ ጆሮ ግን ብትቆርጡትም አይሰማም። እሱ ግን የሰማው በምን ስለሆነ ነው? በመንፈስ። እግዚአብሔር እንዲህ አይነት ጊዜ ያብዛላችሁ። ስለዚህ ከሁኔታዎች ወጣ ብላችሁ አንዳንዴ ውስጣችሁን ሁሉ ጸጥ ባለ ሁኔታ ውስጥ ገብታችሁ እንዳትረበሹ ማድርጋችሁ ወደ እግዚአብሔር ህልውና
ወደዛ መግባት መለማመድ ያስፈልጋል። እግዚአብሔር የተመሰገነ ይሁን። ግርግር ሩጫ ምናምኑን አንዳንዴ አቆማችሁ ወደዛ እንድትገቡ እግዚአብሔር ይርዳችሁ። ራእይ ምዕራፍ 4 ላይም ይሄ ሰው እንዲህ ይላል። ራእይ ምዕራፍ 4 ከቁጥር 1 እስከ 2 ራእይ ምዕራፍ 4 ላይ ከቁጥር 1 እስከ 2 ከዚያ በኋላ አየው፣ እነሆም በሰማይ ተከፈተ፣ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምጽ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለ። ወዲያው በመንፈስ ነበርኩ ይላል። በምን ነበርኩ? በመንፈስ ነበርኩ ይላል። እግዚአብሔር እንዲህ አይነት ዘመን ያብዛላችሁ። ከዚህ ከሚጨቃጨቃችሁና ከሚስባችሁ ከሚጎትታችሁ ከሚያሰቃያችሁ ከዚህ ዓለም ሐሳብ ወጣችሁ እግዚአብሔርን የምታዩበት ዓለም ይክተታችሁ። ወገኖቼ ይህ ተሰጥቷችኋል። በውስጣችሁ ከክርስቶስ የተነሳ መጽሐፍ ቅዱስ ሲናገር እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አሮጌው ነገር ምን ሆኗል ይላል? አልፏል ይላል። በክርስቶስ የሆነ ሁሉ በውስጡ ሕያውነት ተሰጥቶታል። ለእናንተ ለሚሞተው ስጋችሁ ሕይወትን ይሰጠዋል ይላል ደግሞ መጽሐፍ ቅዱስ። ሃሌሉያ። እስቲ ቆመን እንጸልያለን።